ለክርስቲያን እምነት የእግዚአብሔርን ቃል ማንበብ፣ ማወቅ፣ ማመን በፍቅር መታዘዝ ነው። እምነት ደግሞ ተስፋ ያደረግነውን የመቀበያ ጸጋ በመንፈስ ከሰው ልብ የሚሆነው ነው። ክርስትና እምነት 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 አማኝ ከሁሉ አስቀድሞ እግዚአብሔርን ያመሰግናል፣ ቃሉን ያምናል፣ እስከ መጨረሻው ይጸናል። ያለ እምነት እግዚአብሔር ምንም አይደርግም። በረከት፣ ጥበቅ፣ ምሪት፣ ሰላም፣ ደስታ፣ ጸጋ ስጦታዎችና ሌሎችም የተስፋዎች በሮች ሳይከፈቱ ዘመን ያልፋል። አንደኛ፣ ተአምር ሥራዎች ለመስራት። ሁለተኛ፣ ለወንጌል አገልግሎት ብቁ ለመሆን፣ እግዚአብሔር ለኛ ያለውን ሐሳብ ለመረዳት። ሶስተኛ፣ እውነትነትን ለማወቅ። አራተኛ፣ በእግዚአብሔር ዳግም ለመወለድ። አምስተኛ፣ ለድነት። ስድስተኛ፣ በአገልግሎቱ ያደርግ የነበረውን የማስተማር፣ የመፈወስ ድንቅና ተአምራት ለማድረግ፣ ሌሎችንም ለመስራት እና የበለጥንም ለማድረግ። ሰባተኛ፣ ዳተኛ ላለመሆን። ስምንተኛ፣ በጌታ ላይ ለመታመን። ዘጠነኛ፣ ክርስቶስን ለማስደሰት። 11ኛ፣ የጌታን ዘላለማዊነት ለመረዳት። 11ኛ፣ የኢየሱስ ስምና በአርሱ አማካኝነት የሚገኘውን ለማወቅ። 12ኛ፣ በኢየሱስ ክርስቶስ በሆነው ቤዛነት ያለ ምንም ድካም ለሚገኝ የጽድቅ ሕይወት ሁሉ ያለ እምነት ሌላ መንገድ የለም። አለበለዚያ ቃሉ ሙት ይሆናል፣ ውጤት አይኖርም። በጽናት ቃሉ ያለውን በእርግጠኛነት በቀጣይነት መኖር የፍቅር ግዴታ ነው።